ሰላም ሰላም እንዴት ናችሁ? እንደምን አላችሁ? ሰላም ብያለሁ። ውድ የጨፌ ሚዲያ ተከታዮች ሆናችሁና እንዲሁም የጨፌ ወጣቶች ሁለገብ ህብረት ስራ ማህበር አባላት ሆናችሁት በሙሉ የጨፌ ወጣቶች ሁለገብ ህብረት ስራ ማህበር በመሰረቱ ማህበር ነው። ህብረት ስራ ማህበር በአዋጅ መሰረት አስተዳደር ህብረት ስራ ማህበራትን ያግዛል፣ ይደግፋል ይላል እንጂ ይገፋል፣ ይነጥቃል አይልም። እንደመሆኑ መጠን እኛም በአዋጅኑ መሰረት ሰርቲፋይድ የሆነው 2012 የተደራጀ ህብረት ስራ ማህበር ነው። የለውጡ ፈርጥ የወጣት ማህበር ህብረት ስራ ማህበር ማለት ጨፌ ወጣቶች ናቸው። የከተማ ባለውለታ ነን። በዚህ ቅጥር ግቢ ውስጥ ግቢ ባልነበረበት ይሄ መሬት ወጣቱ የሚበላሽበት የነበረውን አጽርተን አስከብረን ገበያ ማዕከል አድርገን እዚህ ላይ ባዛር እንድናዘጋጅ ለባዛር ቋሚና መደበኛ ባዛር እንድናዘጋጅበት በዚህ ቦታ ላይ በዚህ መሬት ላይ ፍቃድ የሙሉ መደበኛ ባዛር የሰንዳይ ማርኬቲንግ በዓላቶችን ጠብቀን ገበያ የምናዘጋጅበት የእንስሳቶችን ገበያ እንዲሁም ደግሞ ሌሎችም ገበያዎችን የምናዘጋጅበት የህብረት ስራ ማህበሩ ገበያ ማዘጋጃ የነበረበት ይሄን እምነበረድን ጤናማ እምነበረድን አምጥቶ እዚህ በስነ ስርዓት ቦታ ተሰጥቶ ተቀምጦ የነበረ ነው። ሰባብሮ አድቅቆ አበላሻሽቶ እዚህ ከምሮ አስቀምጦታል። የንብረት ብክለት የከተማ ማስተዳደሩ የንብረት ብክለት ማቅበሪያና መደበቂያ እዚህ ላደርጉ በጉልበት በኃይል በማን አለብኝነት በበቀደም ባልኳችሁ ተጽዕኖ የፈጠሩብን ዲዛይናችን እንደምትመለከቱት ዲዛይን ሰርተን እዚህ የኤድ ኦፊስ ባለ ሁለት ህንጻና እንዲሁም የህፃናት መዋዕፃናትን እንገነባለን ብለን ዲዛይንን ጨርሰን እየተዘጋጀን ባለንበት በጉልበት አምጥቶ ይሄን ባዛር ይሄን ቆሻሻ እምነበረድ ሰባብሮ እዚህ ያስቀምጧል። በጉልበት ይሄንን ስቶር ሰርቷል። ወረራ ምንም አይነት በሌለበት ድንጋይ አምጥቷል። አሸዋ አስቀምጦታል። የፍርድ ቤትን እግር ጥሶ ከምን አንጻር ነው? የአዲስ አበባ ከንቲባችን እንደምንወዶት እንደምናከብሮት እንደምናመሰግኑትም ያውቃሉ። እርሶም እንደዛው ከጨፌ ውለታ እንዳለቦትም ያውቃሉ። ጨፌንም ያመሰግናሉ። የከተማን ነዋሪን ስላመሰገናን ስላረጋጋ በነዋሪነት ስላረጋጋን እንጂ ፈጽሞ በግሎት ምንም አይነት ጠቃሚ ነገር እንዳላደረግንሎት ያውቃሉ። ነገር ግን መንግስቶን ስለደገፍንና ከጎኖ ስለተሰለፍ በጎኖ የኑሮ ውድነትን ስላረጋጋን እንደሚደግፉን እንደሚወዱን እናምናለን። የወጣት እናት ኖት፣ የሴቶችም እናት ኖት፣ የሀገርም እናት ኖት። ይህ መሰረት አምጥቶ ገንብቶብኛል። ምን እንደገነቡብን አናቅም። ይሄ ሁሉ አድርጎታል። እንግዲህ ወፍጮ ቤት ይሄን የመሰለ ወፍጮ ቤትን ህዝቡ የሚጠቀምበትን መንገዱም ምኑም በዚህ ልክ ወፍጮ ቤትን ዘግቶ በዚህ ልክ መሰረት አውጥቶታል። ወፍጮ ቤትን ይሄ ወፍጮ ቤት ቤት በኩል መውጫ አለው። የወፍጮ ቤት በር የወፍጮ ቤት አጥሩ ይሄን ይመስላል። ይሄን በር ዘግቶ ግንባታን በዚህ ልክ አውጥቶታል። ተመልከቱ። ይሄ ወፍጮ ቤት በዚህ ልክ ከተዘጋ እንግዲህ በዚህ ልክ ቤት በኩል እንወጣለን፣ ቤት በኩል ይወጣል። አገልግሎት መስጫ ነው። የህዝብ አገልግሎት መስጫ ነው። 4 ወፍጮ አለን። ህዝብ የሚጠቀምበት ወፍጮ ነው። ቤት በኩል ይወጣል። ሌላ በር የለው፣ ሌላ ማውጫ መግቢያ የለው። ከዚህ ውጪ ሁለተኛ አማራጭ መንገድ የለው። ከየት ቤት በኩል ይወጣል። በዚህ ልክ ነው እንግዲህ በዚህ አጥር ነው፣ በዚህ አጥር ነው፣ በዚህ ግድግዳ ነው። ይሄንን ወፍጮ ቤት ማገልገያውን ዘግቶ አሽጎ ምን አይነት ግንባታ ለምን አይነት ማህበረሰብ ሌላ እኛ ማናቅ ህዝቡን ማያቅ ማህበረሰብ አለና ነው። ይሄንን ግንብ በዚህ ልክ ዘግቶ ግንብ ማውጣቱ ምን ማለት ነው? ለማን ነው የሚገነባው? የት ነው የሚገነባው? ክብርት ከንቲባ ያወረዱት መመሪያ ነው ብሎ ነው እየገነቡ ያሉት። ይህን ክብርት ከንቲባ ነው ወይ ይህ እንደዚህ አይነት መመሪያን
የህብረት ስራ ማህበርን ዝጉ አጥፉና ይሄን ስራችሁ ስሩ ብሎ ያወረዱት ክብርት ከንቲባ በጨፌ ወጣቶች ሁለገብ ህብረት ስራ ማህበር መገልገያ ቦታ ላይ ስሩ ገንቡ ብሎ እውነት ክብርት ከንቲባ ልኳቸዋል ወይ? ሰነድ ስንጠይቅ የለም፣ ደብዳቤ የለም። አነጋግሩን እንደ አስተዳደር ስንል አሁን መናገር በማልችል ስድብ ነው ተሳድቦን የሄዱት። መሄድ ብቻ አይደለም ወንድ ነህ ከዚህ ውጣ ትደፋለህ እስከ ማለት ድረስ ነው በር ዘግቶ ይሄን ግንባታ የገነቡት። ወንድ ነህ ትደፋለህ። እንዴት የሰው ልጅ መስተዳደር ሆኖ ሰውን መድፋት መስተዳደር አካል ሆኖ ትደፋለህ ማለት ነውር ነው። ይህ ቦታ እያለ ይሄን ባዶ ቦታ ትቶ እዚህ ጋር ወፍጮ ቤትን ዘግቶ ግንባታ ማከናወን ለምን አስፈለገ? ጨፌን መንቀል ማለት ይሄ አይደለምን? ክብርት ከንቲባ የአዲስ አበባ ህዝብ ወይ የጨፌ ወጣቶች ሁለገብ ህብረት ስራ ማህበር አባላት 25400 አባላት ወይ ይሄ መጋዘን ሲገነባ ይሄ መጋዘን እንዴት እንደተገነባ የክብርት ከንቲባ አቅጣጫ ነው ብሎ እንዴት እንደገነባንም አሳያቸዋለሁ። ምርጥ ገበያ ነበር፣ እዚህ የህዝብ መገልገያ የነበረ ነው። ከልክሎናል፣ ተጠቅሟል። ይሄንን ነው እየጮህን ያለ ነው። መንገድ በዛ በኩል ሆኖ ሳለ መንገድ በዚህ ነው ብሎ የነበረው መንገድ አለመሆኑን ዲዛይን ሰርተን ስላሳየን ይሄንን አስደቁልን ድጋፍ ደብዳቤ ጻፉልን ብለን ስንል እኛ ባሳየናቸውና በተናገርን ድጋፍ ደብዳቤ ጻፉልን ስላልናቸው መጥቶ ራሳቸው ሁለት ቦታ አካፍሎ ለሁለት አካፍሎ ይሄ ከዚህ በላይ አንዱ ከዚህ በታች አንዱ አድርጎ ለሁለት ተካፍሎ ነው እየገነቡ ያሉት። ለግላቸው ጥቅም ብሎ የህብረት ስራ ማህበርን መብትን መጋፋት የ5000 ወጣትን መጋፋት የአዲስ አበባ ከተማ ማስተዳደር ላይ ሮሮን ማምጣት። ወቅቱ የምርጫ ወቅት ነው። ምርጫን ጠብቆ ለምን እኛን ማስቀየም አስፈለገ? ለምን እኛን ተቋም ውስጥ እንድንገባ አስፈለገ? እኛ እንደሆን ብልጽግና ወደፊት ይመረጣል፣ ይጓዛል፣ ይቀጥላል፣ ይሻገራል። የአዲስ አበባ ከተማ ማስተዳደር መልካም አስተዳደርም እንታገላለን። በዚህ ልክ እናስተካክላለን። ለክብርት ከንቲባና እንዲሁም ለአዲስ አበባ ከተማ ብልጽግና ቢሮ ለክብርት ወይዘሮ ዓለም ፀሐይም ጭምር ሁላችሁም እንድታቁ እንፈልጋለን፣ አሳስባለሁ። ዘርፈ ብዙ መሬት እያለ ለምን ይሄን ያክል መጋፋት አስፈለገ? ከህዝብ የግላችሁ ጥቅም አይበልጥምና አልሰጥም ብዬ ነው የተፋለምኩት። ይህን በመፋለሜ ስማጥፍተናል ብሎ ሚዲያ ላይ አውጥታችሁናል፣ ለጥሪ ለክብርት ከንቲባ አቅርበዋልና በህግ ካልተጠየቀልኝ ብሎ ቀን ተሌሊት ክስ ይከሱኛል። እኔ ክብርት ከንቲባን መጥራት ወንጀለኝነት ነው። ክብርት ከንቲባን ካልጠራው የአዲስ አበባ ከተማ የሚመለከታቸውን አስተዳደር አካላትን ካልጠራው ማን እንዲጠራ ነው የምንፈልገው? ወጣትን ድረሱልኝ ብዬ የጨፌ ወጣቶች አባላትን በሙሉ ጥሩ ድረሱልኝ ብዬ ልጥራ? ጦርነት የለም። ጦርነት በሌለበት እኔ ወጣትን አልጠራም። እኔ ልጠራ የምችለው የሚያስተዳድረኝን አካል እንጂ የምጠራው የሚያስተዳድረኝና አብሮኝ ያለን አካል እንጂ የምጠራው ብልሹ አሰራር የሚሰሩት አካል ላይ የከተማን አስተዳደር እንጂ የምጠራው መልካም አስተዳደርን የሚያደፈርስ ሰላማዊ ኑሮን፣ ሰላም አስተሳሰባችን፣ መልካም አመለካከታችን ከመንግስት ጋር ያለንን ሰላማዊ ግንኙነታችን እያሻከረ ያለ ሌቦች ተሰክስኮ ያሉት ሌቦች ላይ አስተዳደርን ጠራለሁ። እግድን ጥሶ ህግ አግድ ዲዛይን ሰርተናል። ማህበር ነው በአደራ ጠርተናል። ይሄ ቦታ ቆሻሻ የነበረበት ነፍሰ ገዳዮች ነገሱበት እዚህ አካባቢ ላይ ሰው ማይደርስ የነበረ ጨፌ ወጣቶች አስከብረው ነው። እዚህ አካባቢ ላይ ቆሻሻ የነበረ አጽፍተን እየሰራን ባለንበት መጥቶ አስቆሞ ነው። አሁን ምርጫን ነው ማገዝ አለብኝ ወይ እናንተን ነው መታገል አለብኝ? እናንተን መታገል አለብኝ ወይ ምርጫን ነው ማገዝ አለብኝ? ስለዚህ ስራ አስፈትታችሁኛል። ብልጽግናን እንዳላግዝ የብልጽግና አገዛ ስራ አስፈትታችሁኛል። ሀይ በሏቸው፣ አስቆሙት እነኚህ ሰዎች። እንዲሁም ደግሞ ባለችን ጓሮ ጥግ ጥግ በአትክልትና ፍራፍሬ በተለያዩ ልማቶች ምናለማ በየ3 ወር በ90 ቀን የሚለማ
አትክልቶችን የምናበቃ አቅደን እየሰራን ያለንበት ማህበር ነው። እንግዲህ ይህን ህንፃ ቀደም ብለን እዚህ በነበርንበት ክብርት ከንቲባችን ይህን ህንፃ ሊያስታውሱ ላይችሉ ይችላሉ። በቀድሞ ከለርና በቀድሞ የነበረው ቆሻሻ የቆሻሻ ባለቤት ያለው የማይመስል ምንም የማይመስል ህንፃ የነበረ ነው። ይህን ህንፃ 5.7 ሚሊዮን ብር ወጪ በማድረግ ጨፌ ወጣቶች እድሳቱን ሙሉ በሙሉ አድሶ ከክፍለ ከተማም የምስጋና ደብዳቤ ያገኘንበት አሁን ላይ በክብርት ከንቲባችን የክብር ጥሪ አድርገንላቸው ልናስመርቃቸው እየተዘጋጀን ያለንበት ህንፃ ነው። በዚህ ልክ የትኛውም አካላቶች እየመጡ ሲጎበኙ የነበሩ ናቸው። ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ሁለገብ ሲባል በሁለንተናዊ እውነትም ሁለንተናዊ ልማታዊ ህብረት ስራ ማህበር ነው። የህብረት ስራ ማህበር ዓላማን የማያሸራርፍ ሁሉንም በአግባቡና በትክክል የምንጠቀምበት ማህበር ነው። ይህ ለ15400 የጸደቀ የተመራን አሁን መሬት ላይ የወረደልን በሸገር ከተማ አተባባሪነት ከአዲስ አበባ ስር የነበረውን መሬት ወደ ሸገር ሲገባ ከሸገር ጋር በመተባበር ወደ መሬት እያወረርን ያለነው ዲዛይን ነው። እነኚህ ተማሪዎች በየአመት እየጨመሩ ያሉበት ይህ ትምህርት ቤት ከ200 ሚሊዮን በላይ ወጪ የሚደረግበት ቢሮአችን ትምህርት ቤታችንን ልንገነባ ያልንበት ነው። ከገጠር እስከ ከተማ ከእርሻ እስከ ጉርሻ የሚሰራ ማህበር ነው። የማር ምርቶች አሉን። የማር ምርቶች ማህበራችን በዚህ ልክም የሚያደርግ የንብ ማር ውጤቶችን በዚህ ልክ ያለንበት ሁኔታ ነው የምንጠቀመው። እዚህ ደግሞ የምታገኙት እንቁላል የምናከማችበት የእንቁላል ማከማቻ ነው። ከጠዋት ጀምሮ ሲጫን የነበረ ነው። ዶሮ እርባታ አለን። ባለን ዶሮ እርባታችን ከዶሮ እርባታችን በቀጥታ በማምጣት ለማህበረሰቡ በትሪ ለነጋዴም፣ ለሸማቾች፣ ለዩኒዮኖች፣ ለተለያዩ ለሚመጡት ለመንግስት መዋዕለ ሕጻናት፣ ለትምህርት ቤቶች፣ ለተለያዩት የምንሰጣቸው ይሆናል ማለት ነው። አባሎቻችንም ሲመጡም ሆነ ክብር እንግዶችም ሲመጡ የሚያርፉበት ይሄ በዚህ ልክ አሳምረን አሳድሰን ያለንበት ነው። እንግዲህ የክፍለ ከተማም ሆነ የወረዳም ሆነ በየደረጃ ያሉት የመንግስት አስተዳደር ያግዙታል እንጂ አይገፉትም። እስከዛሬ ድረስ እየረዱን እየደገፉን እኛም እየደገፍናቸው ጨፌ ልማታዊ ነው። በጠሩን ቦታ ሁሉ እየተገኘን ነበርና ይህ አዳራሽ 366 የምክር ቤት አባላት ወይም የሰው ኃይል የሚሰበስብ አዳራሽ ነው። አዳራሹ ኳሊቲውን የጠበቀ ምንጣፍ ያለው በጀት በጣም የበጀትንበት ወጪ ያወጣንበት ትልቅ ወጪ ያወጥተንበት የሰራነው ያደራጀነው ያደስነው ማህበር ነው ማለት ነው። ይህ ማህበር ሁሉ አቀፍ እንደመሆኑ የሚያሳይ የ11ዱንም የሁሉንም ክልሎችን ባንዲራዎችን የሁሉንም ክልል ባንዲራን በአዳራሻችን ውስጥ አካተን ኳሊቲውን የጠበቀ ጥራቱን የጠበቀ አዳራሽ ማህበራችን እንግዲህ እንደምትመለከቱት በዚች በጥቂት ዓመታት ውስጥ ያገኘናቸው ማህበራችን ከኮኦፐሬቲቭ ባንክ ከኢትዮጵያ ህብረት ስራ ኮሚሽን እውቅና ያለው ህብረት ስራ ማህበር ነው። ማህበራችን የሁል ጊዜ እንዴት መስራት አለብን የሰራነውን የምናሳየው ከምናወራው ብንሰራ በስራችን ቢያቁን ከሚል አንጻር ሰርቲፊኬት የተለያዩ ሽልማቶች ያሉን ማህበር ነን። ማህበራችን ባለ 5 ዋንጫና ባለ ሰርቲፊኬት ነን። ሰርቲፋይድ የሆን እውቅናዎችን በሰርቲፊኬቶቻችን ያገኘን ማህበር ነው። በዚህ ልክ ይህን ትራዞ አሳምረን የሰራ ነው። ሰዎች ከማሳመርና ከመስራት ይልቅ ሰርቶ ያሳመሩትን የሰሩትን ለምርቃት በምንዘጋጅበት ጊዜ እኛ እነሱ እንደሰሩ አድርጎ የሚሯሯጡት ለስም ማጥፋት፣ ጨፌን ለመስበር፣ ለመንጠቅ የሰራነውን እነሱ እንደሰሩ አድርጎ ለማስመረቅ የሚሯሯጡት ሩጫ፣ ጋጋታ፣ ጥላቻ፣ ግፊ፣ ክስ
በጣም ይገርማል። ጨፌ ሚዲያ ሁል ጊዜ በሁሉም ነገር ራሱን እያሟላ እየሞላ የሚሄድ ማህበር ነው። ማህበራችን ሁል ጊዜ በሚዲያ፣ በትምህርት፣ በግንባታ፣ በሆቴል፣ በመኖሪያ ቤት፣ በተለያዩ መንግስታችን የያዘውን የልማት የወንዝ ዳርቻ ትሩፋቶችን የወንዝ ዳርቻ ልማትን መስኖን በተመለከተ በሁሉም ነገሮች መንግስታችን የያዘውን ፖሊሲውን ሁሉ ከጎኑ ሆነን ከመንግስት ጋር በመሆን በመደገፍ በመረዳት ገበያ ማዕከልን በመገንባት ሁሉም ነገር በመስራት ወደፊት እንገሰግሳለን። የበለጸገ አእምሮ ይዘን ከብልጽግና ጋር ወደፊት እንጓዛለን። ማህበራችን ሁል ጊዜ ወደፊት እንጂ ፈጽሞም ወደ ኋላ አይደለም። ይህን ልንሄድ የምንችለው የከተማም የፌዴራልም የሁሉም መንግስታቶች ከኛ ጋር ሲሆኑ ብቻ ነው። ጨፌ ወጣቶች ሁለገብ ህብረት ስራ ማህበራችን የአፍ ማህበር ሳይሆን የተግባር ማህበር ነው። እንደመሆኑም መጠን ማህበራችን እገዛን ብናገኝ የፋይናንስ ችግራችን ቢቀረፍ መልካም አስተዳደር እንዲሁም ደግሞ መንግስታዊ እገዛን ብናገኝ ከዚህ የበለጠ የምንሰራ መሆኑን ልናሳውቃቸውና ልንገልጽላቸው እንወዳለን። ለምሳሌ እናክል። ከዚህ አንጻር ከብቶች የወተት ከብቶች ውስጥ ገብተናል። የከብት ወተት እንዲሁም የከብት ወተት በየትኛውም አቅጣጫ የምናደርገው የምናለማቸው ከብቶችን በዚህ ልክ የከብት እርባታ ውስጥ ገብተናል። ድጋፍ ብናገኝ የህብረት ስራ ማህበሩ እስካሁን ድረስ አለምንም አይነት ድጋፍና እገዛ የፋይናንስ ተቋማት የትኛውም የፋይናንስ ተቋማት ከጎናችን ባልቆመበት ይሄ ደረጃ ከደረስ ቢቆም ደግሞ ከዚህ የበለጠ የምንሰራ ይሆናል ማለት ነው። እንግዲህ ማህበራችን ሁሉም ምርት እያደረግ ከብት እርባታ፣ መደለቢያ በአዳማ ከተማ እነኚህ ደግሞ የወተት ላሞች ናቸው፣ ወልደዋል። ከብት እርባታ ማለት ትርጉም አለው። እንግዲህ በዚህ ልክ ጥጃዎቻችንም ላሞቻችንም እንዲሁም አንድ ኮርማ አለ። በዚህ ልክ ነው የምናሰቃው ማለት ነው። ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ከዚህ አንጻር ስናየው የእድገት ጎዳና ጮራው ልዩ ቢሆንም ወጣት ሁል ጊዜ ለአልባል ቦታ ላይ የሚገኝ ሳይሆን ወጣት ብዙ ጊዜ ባለራዕዮች ናቸው። ወጣት ሁል ጊዜ ራዕይ አለው፣ አላማ አለው፣ ግቡም ሩቅ ነው፣ ህልምም አለው። ነገር ግን ወጣቱና ህልሙን ለማገናኘት ጥረት ለማድረግ በምንንቀሳቀስበት ጊዜ እገዛና ድጋፉ ስለሚያንሰን ብቻም ሳይሆን ስለሚያስፈልገን የትኛውም የወጣት አደረጃጀትን የምትደግፉት ተቋማቶች ሁሉም ከጨፌ ወጣቶች ሁለገብ ህብረት ስራ ማህበር ጋር እንድትቆሙ በአክብሮት እጠይቃችኋለሁ። ይሄ እንግዲህ ያው ይሄ ምንጣፉ ከተነጠፈ ከጭቃ ላይ ከተወገደ መናፈሻ ከሆነ በዚህ ልክ ደግሞ በፊት ለፊታችን የሚገኝ ጫካ የወጮጫ ጫካ ነው። የወጮጫ ጫካ በዚህ ልክ ያለ ይህን አሳ እርባታ ለማድረግ የሚሄድ ማህበር ነው ማለት ነው። ማህበራችን የሁል ጊዜ ስራ ላይ የሚያተኩር ማህበር ቢሆንም የምንሰራቸው ስራዎች በግልጽ ለአባላትም ብሎም ለመንግስትም የምናደርግ ማህበር ነው ማለት ነው። ይሄ ዶሮ እርባታ ነው። ዶሮ ወንድ ዶሮ በዚህ ውስጥ ነው የሚገኙት። ወንድ ዶሮ 28ኛ አልሞላም ዛሬ። ኦኬ እሺ፣ ይሄን ይመስላል። እንቁላሉ ጥራቱ እንዴት ነው? ጥራቱ ቆንጆ ነው አይደል? ይሄ ለምን ተሰበረ? አሁን ገና ስትለቅሙ ለምን ይሰበራል? ጥንቃቄ አድርጉት እሺ። መሰበር የለበትም፣ ምክንያት መፍጠርም የለብንም እሺ። ጥራት ይጠብቅ። ይሄ ንጽህና ይጠብቁት እሺ። ስለዚህ ጥራት ጠብቆ በጊዜ ትንደረግ
ማህበራችን ቀን ተሌሊት እየሰራና እየተጋ ይገኛል። ከመንግስት ጎን በመሆን መንግስታዊ ልማትን እያጠናከርን በዚህ ልክ እንግዲህ ማህበሩ በገነባው ገበያ ማዕከል ውስጥ ያሉትን የውስጥ ለውስጥ መንገድ ጥርጋ እንዲሁም የገረጋንት ምንጣፍ ላይ እንገኛለን። ጨፌ ወጣቶች ሁለገብ የህብረት ስራ ማህበር ከገነባቸው ገበያ ማዕከላቶች ውስጥ ከሸገር ከተማ ፉሪ ክፍለ ከተማ ወረዳ ገዳፋጂ ጋር በመሆን አብረን የሰራናቸው ብርቱ ስራዎች ልማታዊ ማህበር ነን። እያንዳንዱ ሁለቱ በር ሱፐርማርኬት የሚሆን ሲሆን ሁለቱ በር ደግሞ በዛው ልክ እንትን የሚደረግ ነው። 11ዱም ክፍለ ከተሞች ከተባበሩ በ11ዱም ክፍለ ከተማ ውስጥ አንዳንድ የዚህ አይነት ገበያ ማዕከል ለመገንባት በቂ አቅምና ጉልበት፣ እውቀት፣ ገንዘብ ያለን ማህበር ነን። ማህበራችን ሁል ጊዜ የሚያሸንፍ የሚመራ ማህበር ነው። ስለዚህ በተቻለ መጠን ሁላችሁም ከኛ ጋር እንድትሆኑ እንፈልጋለን። ማህበራችን በዚህ ልክ ማር፣ እንቁላልና የተለያዩ ምርቶችን ለማስገባት የተዘጋጀ ማህበር ነው። በመሆኑም ሁላችሁም እናንተም በበኩላችሁ ከኛ ጋር ከሆናችሁ ጥሩ ነገሮችን እንሰራለን። ታዲያ ይህን ሁሉ እያየ የአዲስ አበባ ከተማ መስተዳደርም ቢተባበረን በ11ዱም ክፍለ ከተማ ውስጥ ባለ በዚህ ብቻ ልክ 200 ካሬ ላይ ትልቅ ስራ መሰራትና መገንባትን ምንችል መሆኑን ልናሳይ ከሸገር ከተማ ላይ ተሞክሮም ቢወስድ መልካም ነው። እኛ ሁል ጊዜ ህብረት ስራ ማህበራት አቅም ነው፣ ብዛን በብዛነትም የምናምን ነው። ሆኖም የንፋስ ስልክ ላፍቶ ክፍለ ከተማ ከዚህ ላይ ተሞክሮ ወስዶ እንደ ፉሪ ክፍለ ከተማ ሆኑ እንደ ሌሎች ሸገር ከተማ ሆኑ እንደ ሌሎችም ክፍለ ከተሞች ሆኑ ተሞክሮን ወስዶ ማህበራችን ጎን እንዲቆም ጥሪዬን አቀርባለሁ። በዚህ ሰዓት ካለፉት 5 ዓመታት 7 ዓመታት ውስጥ ጨፌ ወጣቶች ሁለገብ የህብረት ስራ ማህበር ያለፉት 5 ዓመታትን መንግስትን ከመምረጥ እስከ ከማስመረጥም እስከ መመራት ድረስም አብረን ሆነን በጎን የከተማን ኑሮ ከማቅለልና ከመንግስት ጎን ሆነን ከማልማት ውጪ ምን አጠፋን? ጨፌ ወጣቶች ሁለገብ የህብረት ስራ ማህበር ሁል ጊዜ በልማትም ለወጣት የስራ እድል በመፍጠርም ለህዝብ የኑሮ ውድነትን ከማቃለል መልካም አስተዳደር መንግስት ላይ ህዝቡ የኑሮ ውድነትን እንዳይነሳ ከማድረግ አኳያ ይህን ያክል ነው የሰራ ነው። ምንም አላጠፋንም። እንግዲህ ጨፌ ወጣቶች ሁለገብ የህብረት ስራ ማህበር ለዛሬው ይህን ያክል ካሳየናቸው ለነገው ደግሞ ሌሎችንም በሁለትም በተከታታይ የሚደርስባቸው ይሆናል። ለዛሬው ቸር ሰንብቱ። ሰላም ሁኑ። በመልካም እንገናኝ። ሰላም ሁኑ።